ያስፈራል ግን hello everyone, this is my life journey. ከዛሬ ጀምሮ ቪዲዮን የጆርኒን የላይፍ ወይ ደግሞ የህይወት ጉዞዬን ለመቅዳት ወስኛለሁና because of I think በጣም እርግጠኛ ነኝ ስኬታማ እንደምሆን ወደፊት ትልቅ ቦታ ስደርስ ምነው በቀዳሁት ምነው ጆርኒን በሆነ ማስታወሻ ባስቀመጥኩት ብዬ ከምቆጭ እንደዚህ እየቀዳው በየቀኑ ባስቀምጥ አሪፍ ነው ብዬ ዛሬ ጀምሬያለሁ። ኦኬ እርግጠኛ ነኝ ይሄን ቪዲዮ ደግሞ ወደፊት ትልቅ ቦታ ስደርስ በድጋሚ ሪቪው እንደምናደርግ እርግጠኛ ነኝ። ወይ የሆነ ትልቅ ስክሪን ላይ የሆነ ቦታ ለሰዎች ምሳሌ እንዲሆን ሳሳያቸው እንደዚህ ይታየኛል እርግጠኛ ነኝ። አም ሹር ዝም ብሎም አይደለም ጤነኛ እስከሆንኩ ድረስ እና በህይወት እስካለሁ ድረስ አም ሹር እንደሚሆን ይሄ ነገር እና እስቲ ዛሬ ቅር የሚለኝን ነገርና እስከ ላይፍ እርግጠኛ በላይፌ ውስጥ እርግጠኛ ሆኜ የምናገራቸውን ነገሮች አንዳንድ ነገሮች ልንገራችሁ። አይ ቲንክ ጉዞዬን የጀመርኩት ስኬታማ ሆናለሁ ብዬ አእምሮዬ ውስጥ ስዬ የጀመርኩት ቀን ትዝ ይለኛል። 12ኛ እያለሁ ነበርና ዝም ብዬ የጻፍኩ የነበሩትን መጽሐፎች ወይ ደግሞ ድርሰቶችን ወደ መጽሐፍ ለመመለስ የወሰንኩት ጊዜ ነበርና ያኔ ይሳካልኛል ብዬ ነበር የጀመርኩት፣ ግን እሱም አልተሳካም። አይ ቲንክ እስካሁን 3 አመት እንደዛ ይሆነኛል። ሞክራለሁ አይሳካም፣ ሞክራለሁ አይሳካም፣ ሞክራለሁ አይሳካም። እንደውም ውድቀትን ለመድኩ መሰለኝ። ምንም እየመሰለኝ አይደለም። በቅርቡ ደራሩን ውድድሩን ስወድቅ ምንም እየመሰለኝ አይደለም። ለካ ሄዶ ልብም ይደነድናልና እና እርግጠኛ ነኝ ካሁን በኋላ ምንም ነገር ቢፈጠር ምንም እንደማይሰማኝ እና አሁንም ወስኛለሁ ለመቀጠል። አይ ቲንክ ከዚህ ሰዓት ጀምሮ ከቤተሰብ ጫና እኔ ለመውረድ ነው የምፈልገው። አይ ቲንክ ፋይናንሻል ፍሪደም ባይኖረኝ ራሱ